ኦባማን መስሎ የሚንቀሳቀሰው ሞጣ ብቻ መልኬም እሱን ነው መስለው አቆራረጥ የሚውጥ እሱን ነው መስለው በብዛት እንደዚህ ነው የምቆረጠው። የአሜሪካ ጥቁሮች ሲያገኙኝ እኮ ኦባማ ብለው ነው የሚሰግዱት። ፋክቱን ነው የምነግርህ። እንቅልፍ ስላጣው ነው እንጂ አሁን ብተኛ ልክ ኦባማን ነው መስለው አፍንጫችንም ጥርሳችን ዝም ብለን ሉክ ወረቨር እያንዳንዱን ነገር ብታይ ኦባማን ነው መስለው ባራክ ኦባማን ነው መስለው ኤቭሪዌር ሬስቶራንት ሲሄድ እጠየቃለሁ የባራክ ምንድነው ነው የምትለው። አንዳንዶች እንደውም እንደ ባራክ ሄደ ምናምን ይላሉ። ጥርሱን ነው አፍንጫውን ይውጥ ጣቶቹን ይውጥ አቋሙን ይውጥ። እኔ የኦባማን አለባበሶች አሉኝ። የሱ ልብስ አለኝ ራሱ የሱ ልብስ ሆን ብዬ ነው ያን የገዛው። ያን ለብሼ ስወጣ ሳም ፒፕል ላይክ ይሰግዳል። አረ ፕሬዚዳንቱ በዚህ ጋላራ በዚህ እንደምን ሊሰራ መጣ ምናምን ይባል። ትልቅ ምግብ ቤት ስገባ ይነሳል ፒፕሉ Is that Obama? Oh my God, he look like Obama. ይተጉና ያዩዋል። ኦባማ ብዙ ጊዜ መነጽር አያደርግም ነገር አሁን ደግሞ ማድረግ ጀምሯል እና እየተመሳሰለ እኔ አሁን አቬሬ ላኪ ጋር ነኝ። በየቦታው ሴት ትላልቅ ቤት ስገባ ይነሳልኛል። ዘ ሆል ነጭ ኤቭሪባዲ ሀበሲት ብዬ ነው የማስቀምጠው ጠቅላላ። እኔ አውቃለሁ ኦባማ ነው ስለሚመሳሰል ስለሚሸውድ ኮራ ብዬ ነው ደግሞ ጠብረር ብዬ አንዳንድ ቀይ ካራባት አደርጋለሁ። ስታይሏ ነጭ ሸሚዟ ላይ ቀይ ካራባት አድርገጣል አድርገሽ ምናምን ሃይ how do you ምናምን ላላፍ አለፍተል እንዴ ፒፕሉ this guy is Obama is Barack Obama። ስንቱ እየሞተ ባለበት ስንቱ እየተሰደደ ባለበት ለነጻነታችን መታገል ሲገባ የአርሰናልን ጨርቅ ይዞ ቂጡ ብብቱ እየሸተተ ሲመለስ ቋዋ መታጠቢያ የሌለው ደንቆሮ ኢትዮጵያ ወጣት ስለ አርሰናል ሲዘልል ካየህ ይሄ የአይኪው መጠኑ የወረደ ያመጋገብ ችግር ያለበት በቀበሌ ቤት የወደቀ ኦሮሞ ገዛኝ እያለ የሚጮህ ግን እንደ ኦሮሞች ለመግዛት የማይነሳ እልም ያለ አህያ ድራፍቱን ጠጥቶ ሆዱ ከሞላ የሚተኛ ሲፈሳ የሚያድር የቂጡ ቦርጭ ስለዋጣ የበላው የሚመስለው ለአንድ አካባቢውን ባልጠቅስለት እዚህ ቤተክርስቲያን ተሰርቶ ትናንትና ሲመረቅ 17 በሬ ታረደ። አዳሜ ተሰልፎ ሲበላ 2000 ስልክ ተሰረቀ። አንዷ አይኔ እህትና የተሰረቀችው ይዋ ጨብጭባ አታነቃለሁ እያለች እግሯን ጨብጨ ነው ያለሁት። የሚገርም ምን ማለት ነው ይሄ ማለት? እኛ ጋር እዚህ ጋር ምን አገናኘው ከተማው? የበሬ መታረድና የስልክ መሰረቅ ይሄ እኮ ትልቅ የፖለቲካ እና አብይ አህመድን የምንታገልበት እንደነ ደብረ ጽዮን ያለውን ወራዳ አማራን አነቃንቀን ለማሸነፍ የምንሰራበት እንጂ ይሄ የቡና አጣጭ ይሄን ወሬህን ይዘህ የሆነ ጓያው የተባለ የሴቶች ሊቀመንበር ጋር ይዘመር ይችላል። እንዲህ አይነት ነገር ይዛትም የኦሮሞን መንግስት ማነቃነቅ ወያኔዎችን የሚያሸፍር ፖለቲካ ስራ መጣ። እዚህ ጋር አንድ ትልቅ ፖለቲከኛ ጋር ይሄ የመንደር ወሬ የቱሪናፋ ራስን ቂጥን ቆርጦ በሚጥምጣ ማብላት አንተ ራሱ ጤነኛ አትመስልም። ወሎ የሚል አካውንት ሰላም አማራ የሚባለው ትልቅ ህዝብና ሌላ ኦሮሞ ምኑ እኮ ነው። በኢትዮጵያ ለመጀመሪያ ጊዜ ለአረብ ሀገር ሽያጭ በቁሙ 500,000 ሴት የሚሸጠው እኮ ኢትዮጵያ ውስጥ ነው። በተለይ ደግሞ 90% አማራ ነው። ያ ደግሞ ወሎዬው 90% አየው። በየትኛው ዓለም ነው ይቺ ኋላ ቀርናት? ቤተሰቧ በአጎዛ ላይ ቁንጫው ባጎዛ ተሰግስጓል። ይገርማል። ገጠር አይተታካል። ቁንጫው ባጎዛው ፊሊት የለም። ቁንጫው ባጎዛው ውስጥ ገብቶ ተሰግስጎ ማታ ላይ እዚያ ላይ ይተኛል። ቆለጥና ብብቱን ይመጥለታል። ተዋኑቶ እንጨት አልጋ ላይ ሲተኛ ገበሬው ቆጥ ላይ ተንጠልጥሎ ከመሬት ውጭ ስላደረገው ወያኔ ኦሮሞች አሁን ደግሞ ስለተጫወቱበት አማራው በድህነተው ገበሬው ያችን አንጠልጥሎ አረብ ሀገር በሬውን ሽጦ ልኮ እሷ ግን ለቦይ ፍሬንዷ ኬክ እኮ የምትገዛ ውሻ ለማክበር እኮ ልደት የምትመጣ መሀይም ደንቆሮ ጡትና ያንጠለጠለች መሀይም ናት እንጂ ጭራሽ አንዱ ሆስፒታል ገባች። ሞታ ስላንጠለጠለች ሰው እንዳትመስል ነው የምልህ። በቁማ የሞተች የተገነዘች ጥሩምባ እኮ ነው ያልተነፋላት። በኋላ ደግሞ አብዳ ገንዘቧ ሲያልቅ የት እንደምታገኛት ታውቃለህ? ጅብሪል ወይ ደግሞ ገብርኤል የሚባል ጸበል ደግሞ ታገኛታለህ። ጎርጎርዮስ እንዲህ ላድርግ ልደክል ምናምን የሚሉ ሰዎች አሉ። ወንዶቹ ታ ቡልሺት። እነዚህ መሀይም ናቸው፣ መሀይም ናቸው።
መቀመጫቸውን የተደፈሩ ኢትዮጵያ ወንዶች ያሳዝኑኛል። ይሄ ሴት ለሴት ደግሞ የሚጋጋጡ አሉ። ቪዲዮው ሁሉ ደርሶኛል። አፈሩን ብሎ አንተ ማይም የማይም ልጅ ወንድ ምን አይነት አህያ ነው? እናንተ ሶዶሞች ከዚህ ውጡ። ሞጣ ወንድሜ የፒኤስጂ ነው የአርሰናል ደጋፊ ነህ? ኧረ በእናትህ ዛሬ ዋንጫ ነው፣ ቻምፒየንስ ሊግ ነው እኮ። ኧረ በእናትህ አንተ እንዴ ስንት ሚሊዮን ዶላር መሰለህ የሚያገኙት? ማን ያስገባ? እኔ አርሰናል ያሸንፋል ነው የምለው። አሁን ነው እኮ ከደቂቃ ኧረ ከኳስ በኋላ ግባ በእናትህ። እስኪ አንዳንድ ጊዜ ሪላክስ ሚላል ምን ይላል መሰለህ ዲያስፖራዎች፣ ፈርስት ኦፍ ሪላክስ ይላል፣ አፍተር ሪላክስ ሌትስ ጎ ወርክ ይላል። ሉክ ሪላክስ ደግሞ የሚመጣው ከምንድን ነው ካልክ ኳስ በማየት ነው። ዛሬ አርሰናልና ፒኤስጂ ለዋንጫ ጦርነት በለው አባቴ። ቲክታክ ላይ ድፍን 10 አንበሳ ነው ያሳዝኩ እንዴ! በ10 አንበሳ ነው እኮ የሄድኩት። እናንተ ዞር ብላችሁ ኳስ አታዩም እንዴ? ምንድነው እዚህ ተሰባሰባችሁ 1000 ሰዎች መልክ ትሰራላችሁ እንዴ? ደንበጫ አረቄ ቤት ነው እንደዚህ የተሰባሰባችሁት 1000 ሰዎች ሄዳችሁ ኳስ አታዩም እንዴ? ማህይም ለወድ ረንዳዳሪ ይላችሁ። እንዲህ አይነት ትውልድ ነው የፈጠረው። ኦሮሞ ውስጥ ምናምን ማደግ ነው የሚሉ እነዚህ ስልጤዎች ምናምን። የቦሌን ሮድ አሁን ጓደኛዬ ቪዲዮ እየላከልኝ ነበር። በጣም በሚያሳዝን ሁኔታ አርሴናል ለመደገፍ እንዲህ አይነት የከሰረ ኢትዮጵያዊ በዓለም ላይ አልታየም። ታረከት ነው ታረካ ደቡብ ከከምባታ ዞን የኳስ አድናቂ ነህ? ከምባታ በጣም ይከምን ባናት እናንተ የማህይም ልጅ ናውረድ ኳስ አድናቂ ነኝ። ቆሎ መብላት ያልቻለ ከምባታ ስለ ኳስ ቅዘና እኮ በቆሎ ግንፎ ከንፎ መብላት አልቻለም። አርሴናል ምን ደጋፊ አርሴናል ጠቅላላ የኳስ አድናቂ ጠቅላላ እኮ ማህይም በ55 ዓመት እኮ ከእናቱ ጋር የሚተኛ ማህይም ቤት እኮ ለስራ ኮንዶሚኒየም ልግዛይ ሌባ እኮ ቦጫቂ ብትያለ አሁን ነገር ሊረብሹን ነው። በቃ በጣም እዚህ ሀገር መኖር ለንደን ያሉት ለንደነሮች ዋናዎቹ የሃይበሪና ለንደን ቦሮ የሚኖሩት የአርሰናል ደጋፊዎች ረስተውታል ሻምፒዮን መሆናቸውን። በቃ አንድ ቀን ፌስታ ይኖራል ምናምን ሻምፓኝ ይራጫሉ ወይ ቢራ ይራጫሉ አለቀ። ኧረ እነሱ እስላም ከሀገራችን ይውጣ ብለው ነው አመጽ ያደረጉ እንጂ ሻምፓኝም አነፉ። ሀገራችን በእስላሞች ትወራለች፣ እኛ ክርስቲያኖች ብለው መስቀል ይዘው ነው የወጡ። ገብቷል? እሱ ፖለቲካ ነው የሰሩበት። የኢትዮጵያ ወጣት 22 ዓመት ነው 22 ዓመት ጠብቄ እውነት ግን አንተ በቆሎ አንፋሽ ትማህይም የምን አባት ከ22 ዓመት ነው አርሴናል ምናምን ጠብቄ ምናምን ማን ጠብቀኛል? ቁሞ ቀር ቁርሱን መብላት ያልቻለ ኢትዮጵያዊ አርሰናል ዋንጫ መላ ብሎ መንገድ ከዘጋ ይሄ ችግር አለ። ነግራችሁ ነበር። ኢትዮጵያኖች የአይኪው መጠናቸው ከ60 በታች ነው። የኢትዮጵያዊን በግን የሚበልጠው ባንድ ነው። ኢትዮጵያዊ በግ የተባለን እንስሳ በአስተሳሰብ የሚበልጠው በ1% ነው። ኢትዮጵያዊ በጎች ናቸው። ይሄ ሂዱና ጥናት ላይ ወጥ ለምን ይመስላል ቂጡን አዝሎ ወጣቱ አርሴናል የሚል ወዶ እኮ አይደለም። አንድ ሰው የተመጣጠነ ምግብ ካልበላ ሼር አድርጉታ ታፕታፕ ኮፕሊንግ አድርጉ ለወጣ እኮ አንድ ሰው የተመጣጠነ ምግብ ካልበላ፣ አንድ ሰው ታክሞ ካልዳን፣ አንድ ሰው በቂ ውሃ ካልጠጣ፣ አንድ ሰው በቂ ሻወር ከሌለው፣ መጠለያ ከሌለው፣ ልብስ ከሌለው አይኪ መጠኑ ዜሮ ነው። እንዲያውም የኢትዮጵያ ሕዝብ አምላኩ ረድቶት ነው። ከበግም ያንስ ነበር። በግስ ቤቷን አውቃ በደመም ነፍስ ትመጣለች። የኢትዮጵያ ወጣት ግን አሁን ቂጡ እስከሚያደበው መቀመጫው እስከሚንቆረቆር ሲመለስ ሻወር የለውም። ለምን ካላችሁ አትፍረዱበት። ቀንጭሯል፣ አእምሮ አንጎሉ ደርቋል፣ ሽሪንክ አርጓል። ባይዘው የኢትዮጵያ ወጣት ወይም ህዝብ
ቂጡ ስላበጠ አእምሮ ያበጠ እንዳይመስል። ቂጥ የሚያብጥ የገንፎ ውጤት ነው። ምግብ ስለሌለ በቆሎ ነው የሚበላው። በቆሎ ርካሽ ነው። ጤፍና በቆሎ የምታገናኘው በቆሎ በጣም ርካሽ ነው።